የሁላችሁ ቤተሰብ እኔ ዛሬ በዳኒ በጣም ነው የኮራሁት ነው የምላችሁ። በጣም ከምን ጊዜውም በላይ ዛሬ በዳኒ ኮርቼበታለሁ። አይኑ አውቃለሁ፣ ከዚህ በኋላ ጥሩ ነገር እንደማይፈጠር አውቃለሁ። በቃ ጦርነቱ በይፋ ተጀምሯል። የአብርሃም ቤተሰቦች፣ የዳኒ ቤተሰቦች ጦራችሁን አዘጋጁ። በቃ ይሄ ነው የምላችሁ። እኔ ጦርነቱ በይፋ ተጀምሯል። አይኖ ከዚህ በኋላ እኮ ምንም ጥሩ ነገር አይፈጠርም። ሁሌ መጣላት ነው በቃ። እኔ በዳኒ የኮራሁት ማለት ነው። አብርሃም አሁን እኮ አያፍርም። አብርሃም ሰሞኑ ለምን እሷ ጋር ትሄዳለህ ብሎ እኮ ዳኒ ላይ ሊጮህበት ይችላል። እሱ አብርሃም አንድ ቀን እንደ ሚስት እንደ አባት ልጄና ሚስቴ ብሎ ማያቅ ከዛ ከማንም ሴት ጋር እየተንዘላዘለ አሁን ዳኒ ላይ መጥቶ ይጮህበታል። እስኪ አስቡት ቤተሰብ፣ ይሄ ምን ይባላል? ሻው እሺ፣ እንዴት ያውቃል? ማን እንዴት ሊያውቅ ይችላል? በጣም ገና ልጅ እኮ ነው። እንዴት ያውቃል? እኔ የምላችሁ ግን መጀመሪያ የምር ዳኒ የአብርሃም ልጅ ወይም የሩታ ልጅ ቪዲዮ ቲክቶክ ላይ ተፖስቶ ሪፖስት አድርጎታል እንዴ? እስኪ ይሄንን ያያችሁ ማለት ነው። እኔ አላየሁትም፣ በርግጥ ግን ዛሬ ነው የሰማሁት። እስኪ ካያችሁ አው በሉኝ፣ ኮሜንት ላይ እየገባችሁ አው በሉኝ። ደግሞ ብዙ ሰው አንተን ትመስላለህ እያሉኝ ነው ምናምን አሉ። እንዴት ነው ይመስላል? ይሄ ነገርስ እንዴት ነው? ምን ትላላችሁ? ይመስላል? ዳኒን ይመስላል? ኧረ በስመ አብ! ዳኒ ግን ይችላል። በጣም ናፍቀሽኛል፣ በጣም ናፍቀኛል እስኪ ይባባሉ ድረስ። ኧረ ቤተሰብ፣ ኧረ ሰላም አላልኳችሁም አይደል? ሰላም። እንዴት አላችሁልኝ? ውድና የተከበራችሁ የኔ ተወዳጅ ፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ጦርነቱ ተጀምሯል። እኛም በየቀኑ ወደ እናንተ ይዘን ለመምጣት አዳዲስ ነገርና ምን እንደተፈጠረ፣ ለምን እንደተፈጠረ፣ እንዴት እንደተፈጠረ፣ በማን ጥፋት ነው እንደዚህ የሆነ ያለውን የሚለው ይዘን ወደ እናንተ በየቀኑ ለመምጣት ተዘጋጅተናል ማለት ነው። እና እኛ በየቀኑ ወደ እናንተ እንድትመጣ ደግሞ ከእናንተ አንድ ነገር ማድረግ ይጠበቅባችኋል ቤተሰብ። ቻናላችን ቀዝቅዟል። ይህንን ቪዲዮ ማለት ላይክ እያደረጋችሁ ቤቱን ደግሞ በነፃ ነው፣ ምንም እንትን የለውም። ሰብስክራይብ ማድረጋችሁ እናንተ ሰብስክራይብ አድርጉ። ቤቱን መቀላቀል ምናምን በነፃ ነው። እና ምንድን ነው እንግዲህ ዛሬ ተመልሼ የመጣሁበት ቪዲዮ ዳኒና ሩታ በለቀቁት ቪዲዮ ነው ቤተሰብ። ጦርነቱ ተጀምሯል ነው የምላችሁ። ጦርነቱ ተጀምሯል። በዳኒና በአብርሃም መሃል ያለው ጦርነት በይፋ ዛሬ ተከፍቷል። የአብርሃም ቤተሰቦች፣ የዳኒም ቤተሰቦች ጦራችሁን ተዘጋጁ። በቃ ለመፋለም ማለት ነው። ጦርነቱን ለማየትም ስልካችሁን አዘጋጁ። ግን ደግሞ እኛ እንዴት ማስተካከል እንዳለብን እናውቃለን። የማን ጥፋት ነው ምናምን እያለን ሁሌ ወደ እናንተ እንመጣላችኋለን ማለት ነው። ግን ዛሬ ዳኒ ኧረ በስመ አብ! እኔ በጣም ነው በዳኒ የኮራሁት ማለት ነው ቤተሰቦች። በጣም ከምን ጊዜውም በላይ ከዚህ በፊት ብዙ የሱን ቪዲዮ አይቻለሁ ከአብርሃምም ጋር ሲጣሉ። በቃ ብቻ እኔ ምንም እንትን አይለኝም ነበር።
ዛሬ ግን ዳኒ በጣም ጎርጬበታለሁ። ለምን ኮራህበት? ምኑ ነው ያኮራህ ልትሉኝ ትችላላችሁ። ሁሉንም ነገር አንድ በአንድ ነግራችኋለሁ። ቤተሰቦች እናንተ ይህን ቪዲዮ እስከ መጨረሻው ማየታችሁን ብቻ እንዳትረሱ። እኔ ሁሉንም ነገር ምነግራችሁ ይሆናል። ምንድነው መሰላችሁ ዛሬ ዳኒ በጣም ያስደሰተኝ፣ ኧረ በስመ ግን እንዴት ነው ናፍቀሽኝ ነበር፣ ልጁም ናፍቆኝ ነበር ምናምን ነገር። ኧረ ግን አብርሃም አንድ ቀን እንደዚህ ልጄ ናፍቀኸኛል ብሎት ያውቃል? ከሄርሚላ ጋር ስንት ሳምንት 3 ቀን 4 ቀን ከዛም በላይ ቆይቶ ሲመጣ ልጄ ናፍቀኸኝ ነበር ብሎ መጥቶ ያውቃል? አንድ ቀን አባቱ ያልሆነ የጓደኛው ልጅ እንደዚህ ማለቱ አይገርማችሁም? አብርሃም አንድ ቀን ልጄ ናፍቀኛል ብሎ የማያውቅ አሁን እኮ አብርሃም የምርን ነው የምላችሁ አያፍርም እኮ መጥቶ አሁን ነገ ዳኒ ላይ ይጮህበታል። ለምን እንደዚህ ለምን ቤት የመጣ ምናምን ብሎ ይጮህበታል። አብርሃም እኮ እንትን ነው በቃ በጣም ምን ልበላችሁ እናንተ ቀላል ነው የመገመት ምን እንደሆነ ለምን እንደዚህ እየሆነ እንደሆነ። በጣም ቅናታም ነው ሲበዛ ማለት ነው። ግን ደግሞ ከመቅናት መጀመሪያ ነገሮችን እንዴት ማስተካከል እንዳለበት፣ ማን ህይወት ከህይወቱ አስወጥቶ ማን ማስገባት እንዳለበት ማወቅና መረዳት መጀመሪያ ነበር። መጀመሪያ ይሄ ነገር ሳይፈጠር በፊት ነው። እሱ አንድ ቀን ቼክ የማያደርጋት ልጁን አንድ ቀን ቼክ የማያደርገው ልጅ እንዴት ዋለ እንዴት አደረ ብሎ ማያጠይቅ ልጅ ዳኒ ዛሬ አንድ ቀን መጥቶ ስለጠየቃት ብቻ አሁን ዳኒ ላይ መጥቶ ሊጮህበት ይችላል። ይሄ ደግሞ ግልጽ ነው። ግን የዳኒን መምጣት በዚህ ሰዓት ለሩታ አስፈላጊ ነው ብላችሁ ታስባላችሁ? እንዴት ነው? ኮሜንት ላይ አስቀምጡልኝ እስኪ። እኔ እንደራሴ በግሌ አስፈላጊ ነው ብዬ አስባለሁ። ምክንያቱም ምንድነው መሰላችሁ ሴት ነች፣ በዚህ ሰዓት የልጅ እናት ነች፣ ብዙ ነገር ያስፈልጋታል፣ ከጎኗ የሚሆንላት ሰው ያስፈልጋል። እሱ ይሄ ትናንትና ላወቃት ሴት አመታት በሙሉ የለፋለት ሚስቱን ከ2 ዓመት በላይ የለፋለት ሚስቱን ልጅ የሰጠችው እናትዬ ሚስት እያለችው ከሌላ ሴት ጋር እንዳውም የሆነ ቪዲዮ አይቻለሁ ትናንትና ከሄርሚላ ጋር ምናምን በቃ አላርል እሱ ለሷ በሰው በኩል የምትባለው ነገር ምንም መስማት እንደሌለባት በቃ እሱ እንደሚወዳት ምናምን መቼም እንደማይለያት ሲነግራት ቪዲዮ አይቻለሁ። ግን እኔ ወደ እናንተ አልመጣሁም፣ ምንም ቪዲዮ አልሰራሁበትም። ምክንያቱም በቃ የሆነ ንቄ ነው ያለፍኩት፣ እሱ ነገር ትቼዋለሁ። ግን ይሄ ነገር ሳይ እኔ የዳኒ አሁን ላይ በሩታ ህይወት ላይ መምጣቱ በጣም ስላስደሰተኝ ነው የመጣሁላችሁ። ብዙዎቻችሁ አውቃለሁ ዳኒ ወደ ሩታ መምጣት እንደሌለበት ማለት ነው፣ እንደምትፈልጉ መምጣት እንዳልነበረበት እንዲመጣ የማትፈልጉ ብዙዎች አላችሁ። ግን የብዙ ሰው እንትን ደግሞ የኔም ደግሞ እንደዛ ነው፣ መምጣት አለበት ብዬ ነው ማስበው። እስኪ እናንተ ኮሜንት ላይ አስቀምጡልኝ፣ ያስፈልጋታል ወይ ዳኒ በዚህ ሰዓት? እንዴት ነው ደስታስ የት ሄደ? እስኪ የምታውቁ ደስታ ከህይወቱ አስወጣት፣ በቃ አስወጣችው። መውጣት አለበት ደስታ፣ ምንም አይጠቅማትም። ትላንትና ነው ያመጣው። ግን ዳኒ ከድሩም ጀምሮ ከአብርሃም ጓደኛ በነበሩበት ሰዓት ራሱ ከሷ ጋር ነበር፣ ከጎኗ ነበር። አሁን ላይ የዳኒ ሩታ ህይወት ላይ መምጣት በጣም አስፈላጊ ነው ብዬ ማስበው ነኝ። እና እናንተም የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ዛሬ ደግሞ አብርሃም ይመጣል። እነ ሩታ ቤቷ መጥቶ ዳኒ ባለበት አብርሃም መጥቶ ዳኒ ላይ ይጮሃል። ነገሩ ይባባሳል፣ ይጧጧፋል። በቃ ጦርነቱ ይጀመራል። ዛሬ 12 ሰዓት ላይ ጠብቁ። በነገራችን ላይ እንደዚህ እንዲፈጠር ነው አልፈልግም። እንደዚህ ስላችሁ በቃ ለቀልድ ያህል ነው። ግን እንትን መጣላታቸው የማይቀር ነው። ይሄ ግልጽና ግልጽ ነገር ነው። እናንተም ታውቃላችሁ፣ ሁሉም ሰው የሚያውቅ ነገር ነው። ይሄ መገመት ቀላል ነው። እና ሰዎች የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ማታ ደግሞ ምን ተፈጠረ የሚለውን እኔ ይዤላችሁ እመጣለሁ ማለት ነው። ይሄንን ቪዲዮ ላይክ አድርጉት፣ እንዲሁም ደግሞ ቤቱን ሰብስክራይብ አድርጉ። እናንተ ሰብስክራይብ ካላደረጋችሁት የኔን ቪዲዮ እናንተ ጋር አይደርስም ማለት ነው። ምን ማድረግ አለባችሁ? ሰብስክራይብ ማድረግ አለባችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።